ሰልፊ ስቲኩና ሮዙ ማዕድ ቤቴ ወይም ደግሞ ኩሽናው ይታያችኋል። ስለዚህ የዩቲዩብ ቪዲዮ ለመስራት ዝግጁ ነኝ በትክክል። ስለዚህ ዛሬ የመጀመሪያ ምሽቴ ነው። በነገራችን ላይ ዛሬ ፖስት ያደረኩትን ዩቲዩብ ላይ ፖስት ያደረኩትን ቪዲዮ ከማድረጌ በፊት ይሄን ነበር ማድረግ የነበረብኝ፣ ነገር ግን ኦልሬዲ ቪዲዮ ተለቋል። ስለዚህ አሁን ከቤት ያመጣሁት ቲማቲም እና ሽንኩርት አለ። ለመጀመሪያ ጊዜ የምሰራው ምግብ ሽሮ ነው። ሽሮ መስራት ፈልጌ ነው ወይ? አዎ እና አይደለም። አንደኛው ሽሮ ሁሌም ይጣፍጣል። ከዛ በተጨማሪ ጾም ነበረ። ከዛ በተጨማሪ ደግሞ ያለኝ ሽንኩርት፣ የሽሮ ዱቄት፣ ቲማቲም ብቻ ሽሮ ለመስራት የሚያስችሉኝ ግብአቶች ብቻ ነው ያሉኝ። ስለዚህ ሽሮ ከመስራት ውጭ ሌላ አማራጭ አልነበረኝም። ሌላኛው እዚህ አሁን ሽንኩርት እየከተፍኩኝ እየላጥኩኝ በነበረበት ሰዓት ላይ ጭንቅላቴ ላይ ሲመጣ የነበረው ወደ ቤት ተመልሼ ልሂድ እንዴ ለምንድን ነው የምሰራው? ምክንያቱም አሁን ቤት በሆን ኖሮ እራት ይኖራል፣ ምግብ አለ ቤት። ስለዚህ እኔ መስራትም ላይጠበቅብኝ ይችላል ሳይሆን ብዙ ጊዜ ይጠበቅብኝም። ስለዚህ ወደ ቤት ተመልሼ የመሄድ ሀሳብ ራሱ ነበረኝ፣ እማልዋሻችሁ ነገር። ስለዚህ ለብቻ መኖር ምን አይነት ጥቅም አለ? ምናልባት ጠንካራ ሊያደርገኝ ይችላል። ከዛ ጠንካራ ኮንኩ በኋላ ምን እንደሚሆን እንግዲህ አብረን የምንመለከተው ነገር ነው የሚሆነው። ስለዚህ እንደምትመለከቱት ሽንኩርቱን ከተፍኩኝ። ከዛ በነገራችን ይሄን ቮይስ ኦቨር ገና ሳይመሽ ነበር ማድረግ የነበር፣ ምክንያቱም አሁን ኦልሞስት እኩለ ሌሊት ሊሆን ነው። 5 ሰዓት ከ58 ደቂቃ ሆኖታል። ከሽንኩርቱን ከከተፍኩኝ አልከተፍኩትም ከላጥኩት በኋላ ቆሻሻውን የቆሻሻ መጣያ ውስጥ ከጣልኩኝ በኋላ እጄን ታጥቤ ወደ መክተፍ ሄድኩኝ። ከዛ በተቻለኝ አቅም ደቀቅ ብሎ ሲከተፍ ደስ ይለኛል። ሁልጊዜ አይሳካልኝም፣ ግን አንዳንድ ጊዜ የሚሳካበት ጊዜያት ይኖራሉ። ስለዚህ በተቻለኝ አቅም አድቅቄ ለመክተፍ እየሞከርኩኝ ነው፣ የምትመለከቱት ይመስለኛል። ስለዚህ ይህንን ምግብ ከመስራት ሽሮ ስሰራ ደስ ያለኝ የትኛው ቦታ ላይ ነው? ሲያልቅ፣ እውነቱን ለመናገር ሰርቼው ሲያልቅ ነው ደስ ያለኝ። ምክንያቱም 30 ደቂቃ ብቻ የሚፈጅብኝ መስሎኝ ነበረ። ከዛ በኋላ እስቶቭ ለ30 ደቂቃ ብቻ እንዲሰራ ካደረጉት በኋላ ከዛ ዘጋ ማለት ነው ሽሮ ሳይበስል። ግን ምናልባትም እያንዳንዱን እንቅስቃሴን ስቀጥ ስለነበረ እሱ አስተዋጽኦ ሊኖረው ይችላል። የመጀመሪያ ቀን ነው ደግሞ። ከዛ ደክሞኝ ነበር፣ ተንጠልጥዬ መጋረጃ ስሰቅል በጣም ብዙ ነገር ሳደርግ ነበረ። ስለዚህ አሁን ለማንኛውም ሽንኩርቱን ከትፌ ጨረስኩኝ። ስለዚህ ሽንኩርቱን በዚች በጤንት መጥበሻ ነው ለመስራት የፈለግኩት። አንደኛ ትንሽዬ ነው፣ 2 ራስ ሽንኩርት ብቻ ነው የከተፍኩት እንዳያችሁት። ከዛ ደግሞ መለላችሁ ነው። ከዛ ትንሽ ሲሰራ ወዲያው አይደለም የሚበስለው። ደግሞ እንደ ባለሙያ ስቶሪ ምድጃውን በጣቴ ቼክ የማደርገው መጋላ ለመጋሉ ምን የሚሉትን ሁሉ አላውቅም። ስለዚህ አሁን ሽንኩርቱን በቅድሚያ አበስለዋለሁ ማለት ነው። ሽንኩርቱን ካበሰልኩት በኋላ ሽንኩርቱን አበስለዋለሁ። ስለዚህ ወዲያው ዞር ስል ነው፣ መጀመሪያ እየበሰለ አልነበረም። ልክ ዞር ስል እንደዚህ ቡኒ መሆን ጀምሯል። ቆይ ቀጣይ ክሊፑ ላይ ትመለከቱታላችሁ። ደመቀ ስለሚል አያችሁታ። ግን ደግነቱ ሽንኩርቱ አላረረም ገና ማለት እዚሁ እኮ ነው። ምንም ስራ የለኝም፣ ሽሮን መስራት ከዛ መቅረጽ የነበረኝ ስራ እሱ ነበር። ነገር ግን የሆነ ስለደከመኝ በቃ ከዛ ዘይት ያደረኩት ዘይት ትንሽ ሳይበዛ አይቀርም ወይስ በቂው ነው? ባለሙያ ነኝ መሰለኝ። ከመጥበሻው ለማስለቀቅ እየሞከርኩኝ ነው። ተሳክቶልኛል ወይ እንጃ፣ በተወሰነ መልኩ ምናልባት። ስለዚህ ይሄ በዚህ ሽንኩርቱ ከበሰለ በኋላ ውሃ በደንብ ነው የጨመርኩበት። አሁን ግን ውሃ ጠብ እያደረግኩኝ ለሽንኩርቱን ለማብሰል እየሞከርኩኝ ነው። ስለዚህ እንዴት ነው የማደርገው? ብዙ ጊዜ ምግብ አልሰራም ቤት ውስጥ። ከዛ ግን ስሰራ የለመድኩት ነገር ምንድን ነው? በድስቱ ላይ መጀመሪያ ከዛ ውሃ ከለስኩኝ ማለት ነው። አሁን ውሃ ተከልሷል። ስለዚህ ውሃው ሲፈላ ደግሞ ሽሮ ጨምራለሁ። ስለዚህ ይሄ ከቤት ያመጣሁት ምጥን ሽሮ ነው። ምጥን ሽሮ ስለሆነ ምንም መቀመም አያስፈልገውም። በቃ ውሃ ፍልቶ መጨመር ነው። ራሱ የተቀመመ ስለሆነ ሙያ ብዙም አይፈጅም። ከዛ ምን እያልኳችሁ ነበር? አዎ ምድጃው ሳይሆን ይሄ መጥበሻ ወይም ደግሞ ውሃ ምንም ሳይጨመር እዛው ላይ ማብሰል ማለት ነው። ከዛ ሽንኩርቱ ይሞታል።
ምናልባት ንጥረ ነገር ምናምን ልትሉ ትችላላችሁ። ሽንኩርቱ ይሞታል ስላችሁ በጣም ስለሚበስል ማለት ነው። ከዛ እንደሱ ከሆነ በኋላ ብደው ዘይት እንዳያችሁት ጨምርበታለሁኝ። ስለዚህ ያንን ይመስላል። ለማንኛውም አሁን ሽንኩርቱን ጨመርኩት። እቃዋ በጣም ጤኒጥዬ ነች። እቃ ጤኒጥዬም ሲሆን ለካ ያስቸግራል። በተለይ ከዛ ደግሞ እየጓጎለብኝ ነው እንደምትመለከቱት፣ ባንዴ ጓጓላ ነው የሆነው። ስለዚህ ጥግ ጥጉን እያማሰልኩኝ ወደ ጥግ እያመጣው የጓጎለውን እያማሰልኩኝ እንግዲህ ይሄ ጓጓለውን ለማፍረስ ነው የሞከርኩት። መጨረሻ ላይ ተሳክቶልኛል በነገራችን ላይ። ግን አሁን እንደምታዩት የሆነ ገንፎ የሆነ ነው የሚመስለው። እዚህ ማማሲያው ላይ ቁጭ ብሏል። ስለዚህ ለማንኛውም አብዛኛውን ጓጓላ አፈረስኩት። ከዛ በክፍት መጥበሻ መጥበስ አልነበረብኝም፣ ክዳን ባለው ነገር ነበር መስራት የነበረብኝ። ምክንያቱም አንደኛ ምድጃው ላይ እየተንጠባጠበ ነው። ምድጃው ላይ ተንጠባጥቦ እንኳን ቢያቆም አያችሁ ላይ የተወሰነ ጓጓላ አለው። ሽንኩርቱ ራሱ እንደዛ ደክሜ ከተፌ ከዚህ በታች መድቀቅ ነበረበት። ስለዚህ አሁን እንዳለ በቃ ላይ ሁሉ እየተንጠባጠበ ስለሆነ ሙቀቱን ቀነስኩት። የምድጃው አያችሁታ ላይ ላይ ሲፈናጠር ከዛ ግድግዳዬን ሁሉ አበላሽቶታል። ከዛ የቀረኝ ጨው መጨመር ነው። ምግብ መስራት ለማይወድ ሰው እና ሽሮ መብላት ለሚወድ ሰው ሽሮ መድኃኒት ነው ባይ ነኝ። ምክንያቱም ለመስራት ቀላል ነው፣ ባንዴ ይሰራል። ከዛ በቃ ስለዚህ ጨውን አደረኩበት። ያማሰልኩት ነው፣ በቃ ማማሰል ነው፣ ግድግዳ መጥረግ ነው። የመጀመሪያ እለት ምሽቴ ይሄንን ይመስላል። በቃ ማማሰል ነው፣ ማማሰል። ስለዚህ አሁን በስሏል አልበሰለም፣ አንደኛ። ሁለተኛ ደግሞ የጨመርኩት በርበሬ ነው፣ ሽሮ ነው ጭንቅላቴ ላይ የሚመጣው። አሁን እኩለ ሌሊት እንደሆነ ነገርኳችሁ ኢንቮይስ ኦቨር ስሰራ። ስለዚህ የቀመስኩት አንደኛ መብሰል አለመብሰሉ ነው፣ ሁለተኛ ጨውን ነው። ስለዚህ ስለበሰለልኝ አሁን አጠፋሁት ማለት ነው። ስለዚህ አሁን በራሴ ነው ያጠፋሁት። ከዛ እራቴን ከመብላቴ በፊት እዚህ ጋር የከተፍኩበትን ሽንኩርት፣ ከዛ ይሄን እቃ ለምን እንደተጠቀምኩት አላውቅም፣ ብቻ ግን ለሆነ ነገር ተጠቅሜዋለሁ ማለት ነው። ለምን እንደተጠቀምኩት አሁንም ትዝ ሊለኝ አልቻለም። እንዲሁ ዝም ብዬ ያጠፍኩት የደከምኩኝ እየመሰለኝ ያህል ነው እነዚህን ጎድጓዳ ሳህኖች። ከዛ ይሄኛው እንኳን ሻይ ተጠጥቶበታል። እንግዶች ነበሩ ቤቴ። ከገባው በኋላ አንደኛ እቃውን ያመጣጡኝ፣ ከዛ ቀጥሎ ደግሞ ሌሎች የመጡ ሰዎች ነበሩ። ስለዚህ ዳቦና ሻይ ነው ያቀረብኩት። ሌላ ነገር አቀርብ ያለው እንዴ? ምናልባት ቆሎ እርግጠኛ አይደለሁም በነገራችን ላይ። ስለዚህ አንድ ደግሞ እቃ ማንሻ አንድ ነበር የነበረኝ። የእንግሊዝኛው ቮይስ ኦቨር በነገራችን ላይ የተመታ ነው። ደግሜ ያንን ቮይስ ኦቨር ሰራዋለሁ ወይም አይመስለኝም። ስለዚህ በቃ እያንዳንዱን አጥቤ ከጨረስኩኝ በኋላ አለቀለኩኝ ማለት ነው። እንደዚህ ያው ከዛ በነገራችን ላይ ከተሰራ በኋላ ያሉት ክሊፖች የቀረጽኳቸው ጠፍተውብኝ፣ ከዛ ደግነቱ ቀድሜ ቲክቶክ ላይ ፖስት አድርጌው ነበር። ከዛ ወሰድኩት ማለት ነው። ከዛ እሱን ወስጄ እዚህ ክሊፕ ላይ ካስገባሁት በኋላ ዋናውን አላገኘሁትም። ስለዚህ አልጋዬ ተነጥፏል፣ ክፍሌ ተስተካክሏል። ቁምሳጥኑን መጋረጃ ቁምሳጥኑን መዝጋት ብቻ ነው የሚጠበቅብኝ። ስለዚህ እራቴ ይኸውና ከቤት ያመጣሁት እንጀራና የሰራሁት በጣም ባለሙያ እኮ ነኝ የሰራሁት ሽሮ። ከዛ ሻይ አፈላሁኝ። ከዛ ሻዩ ጠቁሯል። ለምን ጥቁር ሻይ እንደምጠጣ ነው እንጂ ለማንኛውም ይሄ ራቴ ነበረ። እሱን በልቼ ተኛው። ከዛ ጠዋት ሲነጋ ይሄ ነው ማለት ነው። ይሄን ይመስላል ጠዋት ላይ ተነስቼ ቁርስ አልሰራሁኝም። በቃ ቁርስ ሻይ ነበር። ድጋሚ ተነስቶ ማን ይሰራል? ስለዚህ ዛሬው ቪዲዮ ይሄንን ይመስላል። በነገራችን ላይ እንደወደዳችሁ ተስፋ አደርጋለሁ።
የነገ ሰው ይበለን።